መሃል ከተማ ላይ አሁን በመንገኝበት ለጋራ አካባቢ በ84000 ካሬ ላይ ያረፈ በጣም ግዙፍ የሆነ በከተማ መሃል ትልቅ መንደር እየሰራ የሚገኝ ሪል ስቴት ነው ማለት ነው። እዚህ ቪሌጅ ላይ እንግዲህ የሚገኘው 18 ብሎኮች የመኖሪያ አፓርትመንቶች ይኖራሉ፣ የንግድ ሱቆች ይኖራሉ። እንዳልኩ ቅድም 84000 ካሬ ይሁን እንጂ አጠቃላይ ሳይቱ የሚገነቡት 18 ብሎኮች ብቻ ናቸው። ሌሎቹ ወደ 24000 የሚሆነው ካሬ ግሪን ኤሪያ፣ ትምህርት ቤቶች፣ የህፃናት መጫወቻ፣ ህፃናት ማቆያዎች በአይነቱ ትልቅ የሆነ ሌክዠሪ መንደር በከተማ መሃል እየገነባ ይገኛል ማለት ነው ጊፍት ሪል ስቴት። ቤት ፈላጊዎች የቀረቡ አማራጮችን ተጠቅመው ግዢ እንዲፈጽሙም ጥሪ ያቀርባል። ኢኒሻሊ 2% ደንበኛችን ከፍሎ የተወሰነ ጊዜ ወስዶ ቀሪዎቹን ክፍያዎች ያካሄደ በተያዘለት ጊዜ ኮንስትራክሽን ፕሮግረሱን ያያየ ቀስ ብሎ የሚከፍለውና እንደምታዩት እንግዲህ ትልቅ የሆነ ሴልስ ካምፔን ላይ ነን ያለነው። እዚህ ካምፔን ላይ ደንበኞቻችን ሲመጡ የሚያገኙት አዲስ ነገር ይሄ ነው። ይቀጥላል። ደንበኞቻችን በእነዚህ 3 ቀናት ያልገዙና ይሄንን እድል ያልሰሙ ደንበኞቻችን መተው የቤት ባለቤት የእድሉ ተጠቃሚ እንዲሆኑ በይፋ ጥሪያችንን እናቀርባለን። አራተኛ የመኖሪያ መንደሩን እየገነባ የሚገኘው ጊፍት ሪል ስቴት የብራንድ አምባሳደር አድርጎ ከሾሙ አርቲስት አብርሃም ወልዴ ጋር የቤት ግዢ ስምምነትም አካሂዷል። ዘገባው የባልደረባችን ሚኪያስ አለሙ ነው።